የሌሊቱ ጨለማ በዝግታ እየተገፈፈ ታሪክ ተካፋይ እንዲሆኑ እንጋብዛለን። ጭልጥ ያለ ሌሊት በሞጆና በአዳማ መካከል የሚዘረጋው ሰፊ አውራ ጎዳና በከባድ ዝምታ ተውቷል። በአካባቢው የሚሰማው ብቸኛ ድምፅ የነፋሱ ሽውሽውታና አልፎ አልፎ የሚሰማው የጉጉት ጩኸት ብቻ ነው። የጨረቃ ብርሃን በደመና ተሸፍኗል። መንገዱም እንደ ጥቁር ባህር ተዘርግቶ ይታያል። በዚህ በረሃማ በሚመስል ስፍራ የሰለሞን መኪና የፊት መብራቶች ብቻ ጨለማውን እየቀደዱ ወደፊት ይገሰግሳሉ። ሰለሞን ለብዙ ዓመታት በዚህ መንገድ ላይ ተጉዟል። ሌሊት መንዳት ለእርሱ አዲስ አይደለም። ይሁን እንጂ የዛሬው ምሽት ድባብ የሆነ የማይገለጽ ስሜት አለው። መሪውን አጥብቆ ይዟል። አይኖቹ መንገዱን ይቃኛሉ። ድካም እየተሰማው ስለመታ ትንሽ ለመቆየትና ራሱን ለማደስ ወሰነ። በርቀት የነዳጅ ማደያ ሱቅ መብራት ብልጭ ድርግም እያለ ሲታየው ትንሽ እፎይታ ተሰማው። ይህ ስፍራ በሌሊቱ አጋማሽ ብቸኛው ክፍት የሆነ የንግድ ቦታ ነው። ሰለሞን መኪናውን ከማደያው ፊት ለፊት አቆሞ ወረደ። የሌሊቱ ቅዝቃዜ አጥንት ውስጥ ይገባል። ወደ ሱቁ ሲቃርበ በውስጡ ያለው የኒኖን መብራት ብልጭ ድርግም እያለ እንግዳ ድምጽ ያሰማል። ሱቅ ውስጥ የነበረው ሰራተኛ ድንታቢስ ይመስላል። በስልክ የሆነ ነገር እያየ ነው። ሰለሞን ወደ ቆጣሪው ጠጋ ብሎ ሳንድዊች አዘዘ። ትዕዛዙ እስከሚዘጋጅ ድረስ በሱቁ ውስጥ ያሉት መደርደሪያዎች መሃል መዞር ጀመረ። ውድ ተመልካቾቻችን፣ በዚህ ጭር ባለ ስፍራ ሰለሞን የሚያጋጥመው ነገር ከእውቀት በላይ ይሆናል ብሎ በጭራሽ አልገመተም ነበር። በሱቁ ጥግ ወደ ፍሪጆቹ አካባቢ ሲቀርብ ድንገት የሰለሞን የልብ ትርታ ተገታ። አንድ ሰው መሬት ላይ ተቀምጧል። እግሮቹን አጣምሮ ልክ ለጸሎት ወይም ለሆነ ምስጢራዊ ተግባር እንደተዘጋጀ ሰው ትኩር ብሎ ወደ ፍሪጁ ይመለከታል። ሰውየው የለበሰው ቡናማ ኮትና ጂንስ ሱሪ አሮጌና የቆሸሹ ናቸው። ሰለሞን መጀመሪያ አይኑ የሳተበት መስሎት ነበር። ነገር ግን ሰውየው ምንም ሳይንቀሳቀስ አይኑን እንኳን ሳይቀዝጥብ ያንን ፍሪጅ ይመለከታል። ሱቅ ውስጥ ያለው ቅዝቃዜ በድንገት የጨመረ መሰለው። ሰለሞን በዝግታ ወደ ኋላ እያፈገፈገ የሰውየውን ፊት ለማየት ሞከረ። ያ ሰው ግን በዚያው አቋሙ እንደ ሐውልት ደርቆ ቀረዋል። የዛሬው የአውራ ጎዳና ጉዞ ቻናል ገና መጀመሩ ነው። ይህን አስደናቂ ታሪክ ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን ለዓመታት የአስፋልት ላይ አርበኛ ሆኖ የኖረ ሰው ነው። በአንድ ትልቅ ዓለም አቀፍ የማጓጓዣ ድርጅት ውስጥ በከባድ መኪና አሽከርካሪነት ይሰራል። የእርሱ ሕይወት የሚመራው በሞተር ድምፅ፣ በናፍጣ ሽታና ማለቂያ በሌላቸው ጥቁር መንገዶች ነው። ከጅቡቲ እስከ አዲስ አበባ፣ ከሞያሌ እስከ ጎንደር ያልረገጣቸው መንገዶች የሉም። ለሰለሞን ሌሊት ማለት የጸጥታና የብቸኝነት ንግሥት ናት። ይሁን እንጂ የዛሬው ሌሊት የተለየ ነው። የሰለሞን መኪና ውድ የሆኑ የኤሌክትሮኒክስ ዕቃዎችንና የኮምፒውተር መለዋወጫዎችን ጭናለች። እነዚህን ዕቃዎች በሰዓቱ ለማድረስ የሚደረገው ሩጫ ሰለሞንን ለእንቅልፍ ዕረፍት ጊዜ አይሰጠውም። ትኩረቱን ለመጠበቅ ሲል በየመንገዱ ካሉ ካፌዎች ቡና መጠጣትና አልፎ አልፎም ራሱን ለማነቃቃት መኪናውን አቁሞ መንቀሳቀስ ልማዱ ነው። አሁን ግን በሞጆና በአዳማ መካከል ባለው ሰፊ አውራ ጎዳና ላይ በዚያች ትንሽ የነዳጅ ማደያ ሱቅ ውስጥ ያየው ነገር ሁሉንም የልምድ ዕውቀቱን የሚፈታትን ሆኖ አገኘው።
በሱቅ ውስጥ ያጋጠመው ያ እንግዳ ሰው በሰለሞን አእምሮ ውስጥ የሚረብሽ ምስል ጥሎ አልፏል። ሰውየው መሬት ላይ ተቀምጦ ፍሪጁን ትኩር ብሎ ሲመለከት ልክ ዓለም የቆመች ይመስላል። ሰለሞን ትዕዛዙን ለመቀበል ወደ ቆጣሪው ሲጠጋ ከሰውየው ጀርባ ጥቂት እርምጃዎች ብቻ ነው የሚርቀው። የሰውየው አተነፋፈስ አይሰማም፣ እንደውም በሕይወት ያለ አይመስልም። ሰለሞን የማወቅ ጉጉቱን መቆጣጠር አልቻለም። በዝግታ ወደ ሌላኛው መደርደሪያ ዞር ብሎ የሰውየውን ፊት ለማየት ሞከረ። የሰውየው አይኖች ባልተለመደ ሁኔታ ፈጠው ይታያሉ። ከንፈሮቹ ልክ በብርድ እንደሚቀጠቀጥ ሰው ይረበገባሉ። ግን ሱቅ ውስጥ ያለው ሙቀት ከፍተኛ ነው። የሰውየው አቀማመጥም ቢሆን የተመቸ አይመስልም። ልክ የሆነ ከባድ ነገር ተጭኖት ለመውጣት እንደሚታገል ሰው ሰውነቱ ተጣጥፏል። ያ እንግዳ ሰው ድንገት አንገቱን አዙሮ ሰለሞንን አየው። ያ እይታ በሰለሞን ጀርባ ላይ የቀዝቃዛ ውሃ ስሜት አሳደረበት። እይታው ባዶ ነው። ምንም አይነት ስሜት አይታይበትም። ልክ እንደ ሞተ ሰው አይኖች። ሰለሞን ለሰከንዶች በቆመበት ደረቀ። ምን እያደረገ እንደሆነ፣ ለምን እዚያ እንደቆመ እንኳን ዘነጋ። የዛሬው ሌሊት ጉዞ ከጭነት ማድረስ ባለፈ ከማይታወቅ ክፋት ጋር የሚደረግ ፍልማ እንደሚሆን ሰለሞን ገና በዚያች ቅጽበት ተገነዘበ። ውድ ቤተሰቦቻችን፣ በሰለሞን ቦታ ብትሆኑና እንዲህ ያለ አስፈሪ እይታ ቢገጥማችሁ ምን ታደርጉ ነበር? ጉዞአችሁን ትቀጥላላችሁ ወይስ እርዳታ ትጠይቃላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ሰለሞን የገዛውን ምግብ ይዞ በፍጥነት ወደ መኪናው አመረ። ልቡ ባልታወቀ ምክንያት በፍጥነት ይመታል። ከኋላው የሆነ ነገር ያለ ይመስል መሸማቀቅ ጀምሯል። ወደ መኪናው ደርሶ በሩን ሊከፍት ሲል በአይኑ ጥግ የሆነ እንቅስቃሴ አየ። ዞር ብሎ ሲመለከት ደሙ በደም ስሩ ውስጥ ሲቀዘቀዝ ተሰማው። ያ አስፈሪ ሰው፣ ያ መሬት ላይ ተዘርሮ ፍሪጅ ሲመለከት የነበረው ፍጡር አሁን በከፍተኛ ፍጥነት እየሮጠ ከሱቁ ወጣ። ሩጫው እንደ ተራ ሰው አይደለም፣ ልክ እንደ ታደነ አውሬ ወይም የሆነን ነገር ለማጥቃት እንደሚቸኩል አዳኝ እንጂ። ሰለሞን ቅጽበትም ሳይባክን ወደ መኪናው ዘሎ ገባ። ሞተሩን አስነስቶ የፍሬኑን ድምፅ እያሰማ ከነዳጅ ማደያው ግቢ ተፈተለገ። ለምን ይከተለኛል? ምን ይፈልጋል? የሚሉ ጥያቄዎች በጭንቅላት ውስጥ ይመላለሳሉ። ወደ ዋናው አውራ ጎዳና ወጥቶ ፍጥነቱን ጨመረ። መንገዱ ጭር ያለ ነው። ሌላ ምንም ተሽከርካሪ አይታይም። ሰለሞን ትንሽ ረጋ ለማለት ሞከረ። ምናልባት የራሱ ጉዳይ ኖሮት ይሆናል ብሎ ራሱን ለማሳመን ጥረት አደረገ። ነገር ግን በመኪናው የኋላ መመልከቻ መስታወት በኩል ሁለት ደማቅ የፊት መብራቶች ሲመዱ አየ። መብራቶቹ ከሰለሞን መኪና በበለጠ ፍጥነት እየተቃረቡ ነው። ሰለሞን በመንገዱ የፍጥነት ገደብ ላይ ቢሆንም ከኋላው ያለው መኪና ግን ሊገጨው እስኪቃረብ ድረስ ተለጠፈበት። አሳዳጁ መኪና መብራቱን እያበራና እያጠፋ በከፍተኛ ድምፅ ጡሩምባ ይነፋ ጀመረ። ሰለሞን ፍጥነቱን ወደ 100 አሳደገው። ነገር ግን አሳዳጁም እኩል ይከተለዋል። ሰለሞን መስታወቱን በትኩረት ተመለከተ። ከመብራቱ ብልጭታ መሃል ያንን ቡናማ ኮት የለበሰ ሰው በሚከተለው መኪና መሪ ላይ ሆኖ አየው። ፊቱ አሁንም ያው ነው፣ ባዶ፣ ስሜት አልባና አስፈሪ። ሰለሞን አሁን እርግጠኛ ሆኗል። ይህ ሰው በአጋጣሚ የመታ መንገደኛ አይደለም። ይህ ሰው ሊገድለው የሚፈልግ በደም የተጠማ አዳኝ ነው። መኪናው አሁን ከሰለሞን መኪና ጀርባ ጋር ተገጫጨ። ድንገተኛው ግጭት መኪናውን ከመንገድ ሊያስወጣው ጥቂት ቀረው። ሰለሞን መሪውን አጥብቆ ይዞ ለመቆጣጠር ታገለ። ላቡ በግንባሩ ይወርዳል፣ እጆቹ ይነቀጠቃሉ። በአዳማ መንገድ ላይ የሚደረገው ይህ የሞትና የሕይወት ሩጫ ገና አደገኛ ወደሆነ ምዕራፍ እየተሸጋገረ ነው። ውድ ቤተሰቦቻችን፣ እንዲህ ያለ አስጨናቂ ሁኔታ ውስጥ ብትሆኑ ኖሮ ፍጥነታችሁን ትጨምሩ ነበር ወይስ መኪናችሁን አቁማችሁ ትፋለማላችሁ? አሳዳጁ መኪና በድጋሚ ገጨው። በዚህ ጊዜ ሰለሞን መኪናው ቁጥጥር ውጪ ሊሆን እንደሆነ ተሰማው። መንገዱ ጠባብ ነው። በሁለቱም በኩል ያለው ጨለማ ጥልቁን ገደል ይመስላል። ሰለሞን አሁን አንድ ምርጫ ብቻ አለው። ያ አሳዳጅ መኪና በድጋሚ ሊገጨው ሲቃረብ በድንገት ፍሬን መያዝ። ይህ አደገኛ ውሳኔ ሊያጠርፈው ወይም ሙሉ በሙሉ ሊያጠፋው ይችላል። ልቡ ሊፈነዳ ደርሷል። እስትንፋሱ ተቆርጧል። አሁኑ ነው ብሎ ጮኸና ፍሬኑን ረገጠው። የፍሬኑ ድምፅ ሌሊቱን ሰነጠቀው። ጭር። የጎማው ሽታ አፍንጫን ይበሳል።
ሰለሞን መሪውን አጥምቆ እንደያዘው ወደፊት ተወረወረ። መኪናው በከባድ ጢስ ተከበበች። ከኋላው የነበረው አሳዳጅ መኪና ፍሬን ለመያዝ አልሞከረም። ይልቁንም በከፍተኛ ፍጥነት ወደ ሰለሞን መኪና ጀርባ ተጠጋ። ነገር ግን ግጭት አልተፈጠረም። ሰለሞን በድንጋጤ ትንፋሹ ተቆርጦ በመስተዋት ወደ ኋላ ተመለከተ። መንገዱ ባዶ ነው። ጭልት ያለ ጨለማ ብቻ። ያ አሳዳጅ መኪና የት ሄደ? ያ መብራትስ? ልክ እንደ ጉም በኖ ጠፋ። በአካባቢው የሰፈነው ዝምታ አጥንት ይሰብራል። የሚሰማው ብቸኛ ድምፅ የሞተሩ ተክ 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 የሚል የሚንቀጠቀጥ ድምፅና የሰለሞን የልብ ትርታ ብቻ ነው። በቃ አልፏል አለ ሰለሞን ለራሱ በሹክሹክታ። ግን አልለቀቀውም። ድንገት ከመኪናው ውጪ የሆነ ድምፅ ሰማ። ሸረር ሸረር። የሆነ ነገር በመኪናው ብረት ላይ ጥፍሩን እያስጨረሰ ወደፊት እየመጣ ነው። ሰለሞን በድንጋጤ ቆልፎት የነበረውን መስኮት ተመለከተ። ከውጪ ያለው ቅዝቃዜ መስኮቱን በትነት አልብሶታል። በዚያ ጭጋጋማ መስኮት ላይ አንድ ረዥምና የሰለለ ጣት የሆነ ነገር መዛፍ ጀመረ። ሰለሞን አይኖቹን ማመን አልቻለም። በጭጋጉ ላይ እንዲህ የሚል ጽሑፍ ተጻፈ፣ ወደ ኋላ አትይ። ሰለሞን ሽባ ሆኖ ቀረ። አንገቱን ማዞር አልቻለም። ነገር ግን በመኪናው የውስጥ መመልከቻ መስተዋት በኩል የኋላ ወንበር ላይ የሆነ ነገር አየ። ያ ቡናው ኮት፣ ያ በሱቅ ውስጥ መሬት ላይ ተቀምጦ የነበረው ሰው አሁንም እዚያው የኋላ ወንበር ላይ ተቀምጧል። አሁንም አይኑን አይመጠብጥም። አሁንም ያው ባዶ እይታ ነው። ነገር ግን በዚህ ጊዜ ሰውየው ፈገግ እያለ ነበር። አፉ ባልተለመደ ሁኔታ ተከፍቷል። ጥርሶቹ ግን የሰው አይመስሉም። ውድ ተመልካቾቻችን፣ በሚቀጥለው ጊዜ በጨለማ መንገድ ላይ ስትጓዙና ነዳጅ ማደያ ስታቆሙ መሬት ላይ የተቀመጠ ሰው ካያችሁ በፍጹም አይኑን እንዳታዩት። ምክንያቱም ያ ሰው የእናንተን ሕይወት ለመቀማት እየጠበቀ ያለ ነፍስ አልባ ሊሆን ይችላል። ታሪኩ ይቀጥላል። ሰለሞን በመኪና ውስጥ ሆኖ ትንፋሹን ሊቆጣጠር ሞከረ። ቅዠት ነው አለ ለራሱ። ድካም ስለበረታብኝ የታየኝ ቅዠት ነው። ነገር ግን በመኪናው መስኮት ላይ በጭጋግ የተጻፈው ወደ ኋላ አትይ የሚለው ጽሑፍ ገና አልጠፋም። የሰለሞን እጆች በመሪው ላይ ተጣበቋል። ቀስ ብሎ ወደ ላይኛው መስታወት አይኑን ሰደደ። የኋላው ወንበር ባዶ ነው። በድንገት የሬዲዮ ድምፅ በራሱ ተከፈተ። መጀመሪያ ሽርሽርታ ነበር። ከዚያ ግን አንድ የሚለቅስ የሴት ድምፅ መሰማት ጀመረ። ድምፁ ቀስ በቀስ ወደ ሳቅ ተቀየረ። በጣም የሚያስፈራ፣ ከሰው ልጅ የማይጠበቅ ሳቅ። ሰለሞን መኪናውን አስነስቶ በከፍተኛ ፍጥነት መንዳት ጀመረ። መንገዱ ግን አያልቅም። ነጩ መስመር ማለቂያ የሌለው ይመስላል። ድንገት ከመንገዱ ዳር አንዲት ሴት ቆማ አየ። ነጭ ልብስ ለብሳለች። ፊቷ በረዥም ፀጉሯ ተሸፍኗል። ሰለሞን ፍጥነቱን ሳይቀንስ ሊያልፋት ሲል ሴትየዋ አንገቷን ቀና አደረገች። ፊቷ የላትም፣ ባዶ ነው፣ ልክ እንደ ነጭ ወረቀት። ሰለሞን መሪውን ወደ ጎን አበረገገው። መኪናው እየተከለባለለ ከጥልቁ ገደል ውስጥ ገባ። ከጥቂት ደቂቆች በኋላ ሰለሞን አይኑን ገለጠ። ራሱን ያገኘው ግን በገደል ውስጥ አልነበረም። በዚያች በለመዳት የነዳጅ ማደያ ሱቅ ውስጥ መሬት ላይ ተቀምጧል። ሰውነቱ አልታዘዛለው። መንቀሳቀስ አይችልም። አንገቱን እንኳን ማዞር አይችልም። አይኖቹ ተገትረው የሚመለከቱት ከፊቱ ያለውን ፍሪጅ ብቻ ነው። በድንገት የሱቁ በር ተከፈተ። የጫማ ኮት የተሰማ አንድ አሽከርካሪ ወደ ሱቁ ገባ። ሳንድዊች አዘዘና በመደረጃዎቹ መሃል መዞር ጀመረ። ሰለሞን ሊጮህ ሞከረ። ሽሽ፣ ውጣ ከዚህ ሊለው ፈለገ። ነገር ግን ከአንደበቱ ምንም ድምፅ አይወጣም። ያ አሽከርካሪ ወደ ሰለሞን ቀረበ። የሰለሞንን ጀርባ ትኩር ብሎ ተመለከተ። ሰለሞን በዚያች ቅጽበት ተገነዘበ። አሁን እሱ በምስሉ ላይ የምታዩት ያ እንግዳ ሰው ሆኗል። ሌላ ሰለባ እስኪመጣ ድረስ በዚያች ሱቅ ውስጥ ለዘላለም ተቀብሮ ይቀራል። ያ አሽከርካሪ አሁን ወደ መኪናው እየተመለሰ ነው። የሚቀጥለው ተራ የማን ይሆን? ውድ ተመልካቾቻችን፣ ዛሬ ሌሊት በመንገዳችሁ ላይ ነዳጅ ማደያ ስታቆሙ
መሬት ላይ ተቀመጠ ሰው ካያችሁ በፍጹም እንዳትጠጉት። ምክንያቱም እርሱ የእናንተን እርዳታ ሳይሆን የእናንተን ቦታ ነው የሚፈልገው። ቸር ያቆየን።